አካባቢው አሳልፎ ይሆነ በእግዚአብሔር መንፈስ ከሆነ እግዚአብሔር ከተማው አሳልፎ ይሰጣል፣ ቤቱን አሳልፎ ይሰጣል፣ አካባቢው አሳልፎ ይሰጠናል። አጃና ሰካታ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ምክንያቱም ለማለት የፈለኩት ዳንኤል ያዘበት ምክንያት እግዚአብሔር መጀመሪያው ያዘበት በራሱ ዓላማ ውስጥ ላይ ያለው ለማውጣት ነው። ምክንያቱም በመንግስት ቤት ቁጭ ብሎ ዓላማውን ሊያወጡ አልቻሉ። እስካሁን ድረስ እየሰገደ ነው። እስካሁን ድረስ ከእግዚአብሔር ፊት ላይ ቆሞ ሁሉ ጊዜ እየተንበረከከ ነው። ነገር ግን የእግዚአብሔር ሕልውና አሁንም ማውጣት አልቻለም። ከዛ እግዚአብሔር ምን አረገ? ዳንኤል ላይ ሰዎቹ አስነሳ። ባስነሱ ሰዎች እነዛ ሰዎች ወስዶ ወዴት ነው የጣሉ? ጉድጓድ ላይ። ዳግም አይወጣም፣ ዳግም አይሰግድም፣ ዳግም አይጸልይም ብሎ ነው። ኢየሱስ ጌታ ነው። የሚጸልይ ሰው ሰብሮ ማውጣት ይችላል። ጫቃላታ ሪካን ዱዲቫና ሳይ ማቶሪ ዳና ማን ካራባላቦስ የሚጸልይ ሰው ሰብሮ ማውጣት ይችላል። የሚሰብር ሰው ሰንጥቆ ማውጣት ይችላል። ምክንያቱም ምንድነው ብትሉ ውስጡ ላይ ያለው መረብ ነው። ኢየሱስ ለዘላለም ያድናል። እናንተ የጸላችሁበት ቦታ እናንተ በዛ ቦታ በተንበረከካችሁበት ቦታ መረብ ጥላችኋል ማለት ነው። ኢየሱስ ያድናል። መረብ ስጥሉ ማለት ነው። መረብ የተጣለው መረቡ አጃና ሴቬና ማን ታራጂያ ነው። ይኸውላችሁ መረብ አድርጎ ዳንኤል ተጠቀመው። ምክንያቱም ከተማ እየተቆጣጠረው የጥንቁላ መንፈስ ከተማው እየተቆጣጠረ እየተመለከ የነበረው መንፈሱ በዳንኤል ስር እንዲቆጣጠር አደረገው። ኢየሱስ ያድናል። ዝም ብሎ አይደለም ወዳጆቼ፣ እግዚአብሔር ለዘላለም ጌታ ነው። ኢየሱስ ለዘላለም ያድናል። ዝም ብሎ አይደለም ዳንኤል ወደ ጉድጓድ የከተተው ወዳጆች፣ ዝም ብሎ አይደለም መረቡ ነው። ኢየሱስ ጌታ ነው።